የሚለቀቁ ከሆነ አሁን እዚህ ጋር እየተደረገ ያለ ምንድን ነው? ማታ ስልክ ያልተቀማ ያልተዘረፋለ ከተማው ላይ እዚሁ ራሱ እዚሁ ከተማ ውስጥ ላይ ተከታታይ ይሄ 3 ቀን እኔ ለሚመለከተው አሳውቂያለሁ። ነገር ግን ምንም ለውጥ የለውም። ዛሬ ማታ ራሱ ብዙዎች ተደብድበዋል። ስልክ ተቀምጧል። እነዛን ሰዎች አጋልጠን እንኳን ብንሰጥ ነገ ያለ ራስ ህግ ይፈተዋል። እንዴት ብሎ ነው የምትከታተል? ስለዚህ ይሄ የፖሊሱ ጋርና እንትኑ ጋር ሰዎች ጋር ያለ ችግር ስለሆነ ይሄ ቢታይ በጣም ለስራ በራሱ እንቅፋት እየሆነ ያለ ይሄ ስለሆነ ከዛ በትንበኝ ሁኔታ የመልካም አስተዳደር ችግር ከሚባሉት አንዱ ራሱ መንገድ እንደወረዳችን ይኸው ስትመጡ አይታችሁታል። ከተማውን ሰውቱን ከተማውማ ለእኛማ አቧራው በዞ ነው። ወይ አስፓልቱን ማስቀጠል ነው ወይ ማስቆም ነው። መምጣታችሁ እንዲሁ ማለት እስኪ ቢያንስ ጋሽ መልኬማ አብረን ያለን እያየኸዋል። ቢያንስ ከ3 ቀን 1 ቀን እንኳን ውሃ ቢረጭ ድልቆ የተወሰነ ለውጥ ይኖራል። ጭራሽ በቃ ስለዚህ ይሄ መታየት አለበት። ወይ አስፓልቱን ማስቆም ነው። የነበረውን መስመር እንደገና የተበላሸ ባለፈው ቴሌ መጣ ጊዜ ያው መስመሩ ተጠረገ። ለሱ ለመታየት ነው ወይ የተጠረገ መልክ የሚሰራው ማለት። ስለዚህ ለሰው ለመታየት ብቻ ከሆነ ስራው እነ ከላይ ይመጣሉ እየተባለ የሚሰራ ከሆነ ጥሩ አይደለም። የነበረው መንገድ ይሻላል ነበር። ስለዚህ ይሄ መታየት አለበት። ከዛ ውጪ አሁን ውሃ ጋር ተያይዞ ውሃም የለም። የኮለስ አጥቶ ላይ ነው ናፍጣ የራሳ ችግር ከሆነ ወይ ናፍጣ ካለበት ምክንያቱም በየመጋዘኑ ማስገድሎ እንግዲህ እንትን ማለት ነው እስከሚመጣ ድረስ ማለት ነው። ግን ማህበረሰቡ ግን ሌሊት በውሃ ወንዝ ላይ እየታገቱ እየተዘረፉ ያለ። ስለዚህ ይሄ ቢታይ ጨርሻለሁ። እሱ አግባብ ቀጣይ ክረምት አስቸጋሪ ነው የሚለውን ነገር ስላነሳችሁ ይሄንና መሰል ጥያቄዎች ያነሳችኋቸው ስላሉ በዞን ደረጃ ኮር አመራሮች ባሉበት አቅርበን ከወረዳው ጋር የሚተጋገዙበትን መንገድ ለማመቻቸት ጥረት እናደርጋለን የሚል ነገር ነው ያለን። አደራው ግን ይሄ ሰላም ዘብነቱ እዚህ ለተቀመጣችሁ ብቻ ሳይሆን ቀጥሎ ላለው በዛ መንገድ መፍትሄ የሚያስገኝ ነው ሊሆን የሚችል እነዚህ ከዚህ በዝምድና የመግባት በስርቆት የመግባት ለእኛም ይደርሳሉ። እኛም እንመጣለን። እስከዚህ ድረስ እያየናቸው ነው። ለተቋሙም ሰጥተናል። በዛ መንገድ የተቀጣም አለ። ግን ቅጣት አይደለም ያለነው፣ ሰው ራሱ ነው መማር ያለበት። ለምን ያኛውን በገንዘብ የሚሰራውን ሰው ግን ያነሳሳው ማን ነው የሚለውን ነገር ደግሞ መውሰድ ያስፈልጋል። ማን ነው ገንዘብ የሚሰጠው? አሁን እዚህ ያላችሁ ሰዎች በዛ መንገድ ለመውጣት ነፃ ናችሁ ወይ? ትደፋፈራላችሁ ወይ? ጥቆማ ትሰጣላችሁ ወይ? ሰጪዎችስ እናንተ አይደላችሁ ወይ የሚለው ደግሞ ወስዶ ትምህርት ለራስ ወስዶ በጋራ ሌቦችንም ማጥራት ሁሉም አሰራር በግልጽነት እንዲፈጸም ማድረግ ያስፈልጋል። ሲቸግረው እኮ ወረዳ ኮሚቴ አቋቁሟል። እውነት ለመናገር እኛም መተን ነበር የተስተካከሉ ማለት ነው። ኮሚቴው ተቋቁሞም ደግሞ እንዳለ ስልኮ የሄደበት ነው። ስለዚህ የተያዘ ነገር ስለሆነ በዛ መንገድ ይፈታ እንደሆነ ታሳቢ ነው። አመሰግናለሁ።